ሰላም እንዴት ናችሁ? ውድ ተመልካቾቼ ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን ደህና ነኝ። እንዴት ቆያችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ በቪዲዮ ከች ብያለሁ። ያው ሰሞኑን ስላልተመቸኝ ነው፣ በስራ ምክንያት ምናምን ጊዜ ስላላገኘሁት ነው። ለዛ ነው ጠፋ ያልኩት እና ሌላ ቪዲዮ እየለቀኩላችሁ የነበረው ማለት ነው። እንዴት ቆያችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ስራ ቆይታ እንዴት ነበረ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ በአንድ ሀሳብ ነው የወጣሁት። እሱም በሚኪ እና በሀይሚ ሀሳብ ነው ስላችሁ፣ መጥፎ ነገር አይደለም፣ ጥሩ ነገር ነው ላወራችሁ የመጣሁት። ማለት ደስ የሚል ነገር ነው ያወራችሁ የመጣሁት እንጂ እነሱ መጥፎ ለማውራት አይደለም የመጣሁት ለማለት ፈልጌ ነው። ባይዛዌ በጣም ወዳቸዋለሁ ስላችሁ፣ ብሩኬና ሀይሚ በጣም ወዳቸዋለሁ። እንደውም ብቻ ወንድሟ አብርሃም ከእሷ ቢማር መልካም ነው ብዬ ነው የማስበው። ማለቴ ከእህቱ ብማር የሚለው ነገር ማለት ነው እንደ ሀሳብ ነው እንጂ ያው አያገባኝም ነው ማለት ነው። አያገባኝም ግን እንደ ሀሳብ ከእህቱ ራሱ መማር ይችላል ብዬ አስባለሁ። እና አንዳንድ ጊዜ ከጎን ካለው ሰው መማር ትችላለህ አይደለም? እህት ከሌላ ሰው ራሱ መማር የምትችሉበት ጊዜዎች አሉ እና ከእህቱ መማር ጥሩ ነው ብዬ ነው የማስበው ማለት ነው። አንዴ እዚች ጋር አንዴ እዛች ጋር አንዴ ያችኛውን ጋር ከሚሄድ እና ማለት ነው። በተለይ ደግሞ እህቱ በጣም ብልህ ሴት ናት እና በጣም ጥሩ ልጅ ናት። እና ጥሩ ልጅ ናት ስላችሁ እኔ በሚዲያ ነው እንጂ የማውቃት በአካል አላውቃትም ስላቸው እና በቃ የሚያስተላልፉት ነገር በጣም ደስ የሚል ነው እንጂ መጥፎ ጎን የሚያስጠላ ጎን ምናምን የለባቸውም እና ደስ ይላሉ። እሷን ብሩኬ ማለት ነው። እና አሁን ሰሞኑን በተፈጠረው ነገር እኔ እሳፈራለሁ ከሀገር እወጣለሁ ምናምን ብላ ሻንጣዋን ይዛ መቼም አልተሳፈረችም። ከሀገር መውጣትና መመለስ ቀላል ነገር አይደለም። ያው ኦንላይን የሚባል ነገር እኮ አለ ብላለች እሷ ራሱ። ኦንላይን የሚባል ነገር ቢኖርም ወዳው ወታ ወዶ መመለስ ትንሽ ያስቸግራል ብዬ አስባለሁ፣ እንደ ራሴ ሀሳብ ማለት ነው። እና እኔ ሲመስለኝ ቡታጅራ ነው ሄደችው። ቡታጅራ ነው እንጂ የሄደችው ያው ብሩኬን ለማስተማር እኔ ከሱ ስርቅ ምን ያክል ይሰማዋል፣ ምን ያክል አላለ ስሜቱ ምን ይሆናል የሚለው ነገር ለመረዳት እና እሱም ደግሞ ተምሮ ካለው ጥፋት ያው ኦልሬዲ እሱ ያው ለጥፋቱ አምኖ ይቅርታ እየጠየቃት ነበረ። የሆነ ወንድምም ነበረ አሁንም ያስታርቃቸው ማለት ነው። እና እሱም በመሀላቸው ገብቶ ነበረ ሊያስታርቃቸው ምናምን። እና ያው አንድ ሰው ደግሞ ጥፋቱን አምኖ ይቅርታ ካለ ትልቁ ነገር ጥፋቱን ማመን ነው ብዬ ነው የማስበው እኔ ማለት ነው። ጥፋቱን ማመን ነው። አንዳንድ ሰዎች ጥፋትን አጥፍቶ ጥፋታቸውን የማያምኑ አሉ። እኔ አላደረኩም ብሎ የሚክዱ አሉ። እሱ ደግሞ ያው በጥፋቱ አምኖ እኔ አጥፍቻለሁ አዎ ይቅርታ ምናምን ስላት እኔ አልፈልግም ብላ እሷም ያው ድርቅ አለችበት። ያው እሷ ድርቅ ያለችበት ያው ከካሜራ አሁን የምናየው እኛ ካሜራ ላይ ያለውን ነገር ነው እንጂ ከካሜራ ጀርባ ያለውን ነገር አናይም። እና ብዙዎች ሰዎች ካሜራ ላይ ሲቀርቡ ወይ ደግሞ ካሜራ ፊት ለፊት ሲሆኑ አለ አይደለም የሚዋደዱ የሚፋቀሩ የተለያየ አስመስሎ የሚቀርቡት አሉ። እና ከካሜራ ጀርባ ደግሞ ህይወታቸው ከባድ ጨለማ የሆኑት አሉ ብዬ ነው የማስበው እኔ ማለት ነው እንጂ ሁሉም ሰው አይደለም። እሱ ግማሽ ሰዎች ካሜራ ላይ ላይቫቸውን እንደሚያስተላልፉ ህይወታቸውም እንደዛ ሊሆን ይችላል። ግማሹ ደግሞ እንደዛ ላይሆኑ ይችላሉ። የምታውቁ ከሆነ ሳምሪ እና ፋኒ ያው ይለያያሉ ብሎ ማንም ያሰበ የለም እና ማንም ያሰበ የለም እና ያው እንደዛ የሚዋደዱ ካሜራ ላይ የሚያሳዩት የሚዋደዱ ምናምን ነበረ። ብዙዎቹ እነሱን ህይወት የሚመኙም ይኖራሉ አለ አይደለ? እንደዚህ አይነት ህይወት ስጠን ምናምን የሚሉም አሉ። ግን መጨረሻ ላይ የወጣውን አያችሁ የሆነውን ነገር ማለት ነው። እና ተለያይቱ እንደዚህ ነበረ ምናምን እየተባባሉ
ሚዲያ ላይ እርስ በራሳቸውን እየተገላለጹ ነበሩና እየተገላለጡ ማለት ነው ነበሩና አንዳንድ ሰዎች ምን ልልፈት ልኬ ነው። አንዳንድ ሰዎች ካሜራ ፊት ለፊት ሲቀርቡ በቃ ህይወታቸው እንደዛ እንደሆነ ምናምን አድርጎ ነው የሚቀርቡና ከዛ ደግሞ ከካሜራ ጀርባ ደግሞ ህይወታቸው እንደዛ አይደለም ማለት ነው። እና ባይ ዘ ዌይ እነ ሃይሚና ብሩኬ አይመስለኝም ያው ማለት ከካሜራ ጀርባ ህይወታቸው እንደዛ ምናምን መጥፎ ነው ምናምን አይመስለኝም። እና ብቻ ደስ የሚሉ ልጆች ናቸው። እሷም እንግዲህ እሱ እንዲማር እንዲመለስ ምናምን ቀጣችሁ ቡታጅራ ሄዳ ይሁን የት ሄዳ ይሁን አላውቅም። ብቻ ያው እሷ ከሀገር ልወጣ ነው ብላ አየር ማረፊያ የሄደችበት መውጫ መንገድ ነው እንጂ መግቢያ መንገድ አይደለም። እና ግን ብቻ ደስ የሚል ነው። አስተምራ መመለሷ ደስ የሚል ነው። እንደውም ሁለተኛ ቪዲዮ ምናምን ከተሳፈረች በኋላ ሄጃለሁ ምናምን ካለች በኋላ እያለቀሰችው ቪዲዮ የወሬ ነው የምላቸው አንጀቴን ነው በለችኝ። ግን ያው ፊቷ በርበሬ ሆኖ ምናምን ግን ትችልበታለች እግዚአብሔርን። እሱ ደግሞ በሶስተኛ ቪዲዮ የተለቀቀው ላይ ደግሞ እንደዛ ደውሎላት ምናምን ሲያወራ ምናምን የምር አንጀቴን ነው በላይ። ብቻ እኔ ስለታረቁ ደስ ብሎኛል። ፈጣሪ አይለያቸው፣ እንደዚሁ ይቀጥሉ፣ ይበርቱ። በጣም መልካም ልጆች ናቸው፣ ጥሩ ልጆች ናቸው፣ ታዳጊ ናቸው እና ብዙ ማስተማርም የሚችሉ ልጆች ናቸው እና በዚህ አጋጣሚ ወንድሞም አብርሃም ከሷ ቢማር መልካም ነው ብዬ ነው የማስበው። ሴቶችም እንደ ምንድን ነው የሚባለው እንደሚሸጥ ያክል ሰው አንዷ ጋር አንዴ ቁጥጥር እየተሰራ አንዴ ሹሩባ እየተሰራ እቺን እያመጣ ያችን የሆነ እኔ ከሱ ጋር የሚሆኑ ሴቶች ራሱ ይገርሙኛል አንዳንድ ጊዜ ማለት ነው። እና የተወለደ ልጅ ነው በመካከላቸው የተሰቃየ ብዬ ነው የማስበው። እና ብቻ እንደዛ ነው የምላቸው። እና እሱም ከሷ ቢሞር ጥሩ ነው መልካም ነው ብዬ ነው የማስበው። እና ብሩኬና ሃይሚ በጣም ወዳችኋለሁ። እንግዲህ ብሩኬና ሃይሚን የምትወዱ ሰዎች ላይክ፣ ሼር፣ ኮሜንት መጻፋችሁን አትርሱ እላችኋለሁ። ይሄን ነው ማለት የፈለኩት እና አይለያቸው፣ በዚሁ ይቀጥሉ፣ አይለያቸው፣ ፍቅራቸው ይጨምር። ባይዘዌ አሰን ነበረ በመካከላቸው ገብቶ እንዲለያዩ ምናምን ያደረገ ምናምን መጨረሻ ላይ አንተ አትይዛትም እንዴ አትመልሳትም እንዴ ምናምን እያለው ነበረ። ግን ምን መሰላችሁ በትዳር መካከልም ሆነ በፍቅረኛሞችም መካከል ሆነ ሶስተኛ ሰው መግባት የለበትም ብዬ ነው የማስበው እኔ ማለት ነው። እና አሁን እነሱ ታርቀዋል። አሰን ግን ምን ይሆናል? እስኪ አስቡት። እሱ ያ ጊዜ አሁን ለሷ አጨብጭቦ ታረቁ ማለት ትቶ አጨብጭቦ እንዲለያዩ ከሀገርም እንድትወጣ ከሀገርም ይሁን ከሀገር ውስጥም ይሁን እንድትወጣ ምናምን ያገዛት እሱ ነበረ እና ብሩኬን በሱ ላይ ተናደው ነበር እና አሁን ላይ እሱ መሬት ላይ ቀርተዋል። አሰባችሁ? አሁን እሱ ከብሩኬ ጋር ጓደኛ ነው፣ ከእሷ ጋርም ያው ጀስት ጓደኛ ነው። ግን አሁን እሱም ሰው ካላስታረቃቸው በሜዳ ቀርተዋል። አንዳንድ ጊዜ ሶስተኛ ሰው ገብቶ የሚያጨበጭብ እንዲህ ይቀራል ማለት ነው፣ በሜዳ ይቀራል። ስለዚህ ሶስተኛ ሰው መግባት የለበትም። ከቻለ ማስታረቅ፣ ካልቻለ ቁጭ ብሎ ማየት። እንደዛ ብለዋል ብሩኬ። ከቻልክ ማስታረቅ ከሆነ ካልቻልክ መተው ነው ምናምን እያለው ነበርና እነሱ አሁን ታርቋል፣ ፒስ ሆነዋል። እሱ ግን ምን ይሆናል ነው? እንዴት ነው ከብሩኬ ጋር መሆን የሚችለው ማውራት የሚችለው? እንደ ጓደኛ ያው ከጓደኛም ደግሞ ጓደኛ ማለት እንደ ወንድም ነው። አንዳንድ ጊዜ እንደ ወንድም ነው እና የሚታየውና ብዙ ጓደኛዎች የምታቀርባችሁ ሰዎች አላችሁ፣ የማታቀርባችሁ ሰዎች አሉና በዚህ ሀሰን አሁን በሜዳ ላይ ቀርቷል። እንግዲህ ሀሰንም ያው አንዳንድ ጊዜ ስህተት የማይመስለን ነገር ስህተት ይሆናል ማለት ነው። ጥሩ እየሰራን ያክል እየመሰለ
ያ ነገር ግን ከቆየ በኋላ መጥፎ መሆኑን ጥሩ አለመሆኑን ይገባናል ማለት ነው። እና ያው እሱ ስህተት ሰርቷል፣ ግን ስህተቱን ባትቆጥሩበትና ብትታረቁም ከሱ ጋርም ያው ሰላም ቢፈጠር ደስ ይላል ብዬ ነው የማስበው። እና በጣም ነው የምወዳችሁ። የዛሬ ቪዲዮ ይሄ ይመስላል እና ብሩኬና በጣም እወዳችኋለሁ ለማለት ፈልጌ ነው እና በጣም አመሰግናለሁ። ባይ ባይ።